በእስልምና አንዲት ነገር አለች ጧትና ማታ ለሌላ ሰው አሰጥ ጧት መጀመሪያ ስትነሳ በጸሎት ነው የምትጀምረው አዝካሩ ሰባህ ወልመሳ በቃ ቀንህን የዋልክበትን ጧት መጀመሪያ የምትነሳው በሃይማኖት ውስጥ አንድ ነገር አለ ከእንቅልፍ ስትነሳ የመጀመሪያ የምትነሳው የሌሊት ስግደቱን ለእምነት መጣበታለሁ እሱን መቼ ነው ለሚለው ማለት ነው ጧት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው ወይም ስልክህን ብድግ አድርገህ ማድረግ አይደለም እዛ ጋር ነው የሚጀምርህ ማለት ነው ቀን ጧቱ የተበላ ሰው ቀኑ ሙሉ ይበላል ጧት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው አሁን ምርጫው እዚህ ጋር ነው ስትነሳ ቲክቶክ አይተህ መሄድና የማይሆን ነገር አምሮህን ይዘህ መሄድና ቀጥታ ወደ ፈጣሪ መሄድ ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ አሁን ይሄ በተለምዶ የሚባል ይመስላል ሩል ናቸው እነዚህ ነገሮች ከመሄድ በፊት ማለት ነው በሰላም አሳድረኝ መነሳትህን አታውቅም ከእንቅልፍ መነሳትህን አታውቅም ስለዚህ ይሄንን ትላለህ ከዛ ውጪ ግን አትክሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም because I'm human ሁሌ አይመጣልኝም ሲቸግረኝ ግን ምንም ጆሮ አይሰማው የሆነ ፕሮጀክት ወጥሮ ይዛል አብራሃቸው መሰራ ሰዎች አይረዱልህም ምትሄድበት መስሪያ ቤት ራሱ አይገባው ቆም ብለህ ፈጣሪ ሆይ ይሄን ነገር መራኝ ግራ የገባኝ ነገር እንደዛ የተመራውትና ያገኘሁት ሁለተኛ ደግሞ ሲመራ በተለያየ ሰዎች ይነግሩሃል የቴክ ካምፓኒ አለኝ የቴክኖሎጂ ካምፓኒ ከተለያየ ድርጅቶች ሚኒስተር መስሪያ ቤት ከብዙ ሰዎች ጋር መሰራበት ማለት ነው ወጣቱን አሰለጥናለሁ ትልቁ ስራ የወጣት ማሰልጠን ስለሆነ ማለት ነው አሁን ምንድነው ወጣቱን በቴክኖሎጂ ሳሰለጥን የሚያበድር ድርጅት ተገኘ ብሩን ግን እንዴት ነው የምትመልሰው የሚለው ነገር ለኔም በቃ ሊታየኝ አልቻለ እውቀቱ አላቸው አቅም አላቸው መላቸውን ጥሩ ወዳጆች አሉ በደንብ ብሪሊየንት ሆኑ ይነግሩኛል እንዲህ አርግ ግን መሬት ሊይዝልኝ አልቻለ በቃ ትልቁን ጊዜ እስትግፋር ይባላል በቃ ከፈጣሪ ጋር ንግግር ትጀምራለህ ግራ ገብቶኝ አንዳንድ ጊዜ በማበኩል ፈጣሪ እንደሚፈታልህ አታውቅም ይሄን ነገር ፕሮጀክቶቹ መጥተዋል ልንሰራቸው ነው ግን እንዴት እንደምናመጣ አላገኘውም ስል ከሰራተኞቹ ውስጥ አፊሊየትድ ላይ ያለው ማኔጀር እንዴ ቦስ እቺኮ በጣም ቀላል ናት አለ ሉክ እኔ እንግዲህ ወራቶች ነው በዚህ ነገር አናቴ ሲዞር የነበረው እንዴ ቀላል ናት እኮ እኛ የምናሰለጥናቸው ልጆች በእኛ ብቻ የተጀመረ አይደለም አፊሊየትድ ማርኬቲንግ እና ጉግል አድስ በትራፊክ የሚሰራና ስልጣኑን በትክክል ከሰጠናቸው ለአገር ዶላር ያስገባሉ ለራሳቸው ስራ ይፈጥራሉ ሲገቡ ግን ብሩን ቆርጠን የተበደሩትን መመለስ እንችላለን አለ ለጥብየተኛ አስበው ምንም ያላሰበ ዝም ብሎ አንድ ሰው ፈጣሪ ይልክልሃል አንተ ግን አውጥተህ አውርደ ስበህ አናትህ ይፈነዳል ለዚህ ሁሉ ጊዜ ጸሎት ስታረግ በማ በኩል መልሱን እንደሚነግርህ አታውቅም ብዙ ጊዜ ባልጠበቅከው ሰው